ኢቨን ትላልቅ ቦታ ላይ የደረሱ ሰዎች ፍርሃት የለባቸውም ማለት ሳይሆን ያንን ፍርሃታቸው እንደ ፊውል ተጠቅመው ነገር ግን ፍርሃታቸው በፕሮሰስ እየጠፋ ነው የሚሄደው። ጭንቅላታችን ቀድሞ የሚያስበው ነገር ስለዛ ነገር ከኛ የበለጠ የሚያውቅ ሰው አለ ብሎ ስለሚያስብ ኦቨር ካልኩሌት ስለሚያደርግ ታይሙንም ዌስት ያደርጋል። ያንን ነገር ጭራሽ ይተዋል። አስባችሁታል? ህፃኑን ቤታችን ውስጥ ማብራት ሲጠፋ የሆነ ትልቅ ሰው ግብዳ ሊገለን የመጣ ሰው ነው የምናስበው። ነገር ግን ማብራቱ ሲመጣ ምንም ነገር የለም። ላይክ ዛት። ዛሬ ደግሞ ስለ ፍርሃት አንዳንድ ነገሮች ልበራችሁ። ይህንን ነገር ከራሴ ጀምሮ ከፋሚሊ ጀምሮ እንዲሁም ደግሞ በጣም ቅርቤ ከሆኑ ሰዎች ስለማይ ታዲያ ፍርሃታችሁን ለማሻሻል የሚረዳችሁን 3 ነገሮች ነግራችኋለሁ። በዚህ ቻናል ላይ ራሳችሁን ለማሻሻል የሚረዳችሁ እንዲሁም ደግሞ ስለ ኦንላይን የማውቀውን ነገር ኢንፎርሜሽን ሼር ስለማድረግላችሁ ሰብስክራይብ ማድረግ እንዳረሱ። ታዲያ ፍርሃት ናቹራሊ በሁሉም ሰው ልብ ውስጥ የሚገኝ ነገር ነው። ኢቭን ትላልቅ ቦታ ላይ የደረሱ ሰዎች ፍርሃት የለባቸውም ማለት ሳይሆን ፍርሃታቸውን ማኔጅ ያደረጉበት መንገድ ስላለ ያንን ፍርሃታቸው እንደ ፊውል ተጠቅመው የሚፈልጉበት ቦታ ላይ እንዲደርሱ ይጠቀሙታል። ነገር ግን ፍርሃታቸው በፕሮሰስ እየጠፋ ነው የሚሄደው። ታዲያ ፍርሃትን በሁለት መንገዶች ልናይ እንችላለን። አንደኛው ተምረን ነው፣ ሁለተኛ ደግሞ ሳንማር የምንፈራው ነገር አለ። ተምረን የምንፈራው ነገር ትምህርት ቤት ውስጥ ሊሆን ይችላል፣ የተለያዩ ቦታ ላይ ከተማርን በኋላ ታዲያ የተማርነው ነገር አንድ ቢዝነስ ላይ ወይ ደግሞ የተለያዩ ቦታ ላይ አፕላይ ስናደርግ ጭንቅላታችን ቀድሞ የሚያስበው ነገር ስለዛ ነገር ከኛ የበለጠ የሚያውቅ ሰው አለ ብሎ ስለሚያስብ ስለዛ ነገር ለማወቅ ኦቨር ካልኩሌት ስለሚያደርግ ከዛ በኋላ ታይሙንም ዌስት ያደርጋል። እንዲሁም ደግሞ የበለጠ መፍራት ስለሚጀምር ያንን ነገር ጭራሽ ይተዋል። ሁለተኛ ደግሞ ሳንማር የሚመጣ ፍርሃት ነው። ይሄ ደግሞ ናቹራሊ በሁሉም ሰው ጭንቅላት ውስጥ ያለ ነገር ነው። አስባችሁታል? ህፃኑን ቤታችን ውስጥ ማብራት ሲጠፋ የሆነ ትልቅ ሰው ግብዳ ሊገለን የመጣ ሰው ነው የምናስበው። ነገር ግን ማብራቱ ሲመጣ ምንም ነገር የለም። ላይክ ዛት። ታዲያ ከፍርሃታችን ለመውጣት ምን እናደርጋለን ካላችሁ 3 ነጥቦችን ልንገራችሁ። አንደኛ ፐርፌክሽኒዝም ነው። አንድን ነገር ለመጀመር ሁሉም ነገር ፐርፌክት እንደሆነላችሁ እንዲሁም ደግሞ ሁሉም ነገር እንዲሟላላችሁ የምትጠብቁ ከሆነ ያንን ነገር እስከ መቼም አትጀምሩ። ታዲያ ደጋግማችሁ በጭንቅላታችሁ ውስጥ ይሄ ይሟላልኝ የምታስቡ ከሆነ ጭንቅላታችሁ ኦቨር ስለሚያስብ አስባችሁት የማታውቁትን አዳዲስ ነገር ስለሚደርድባችሁ ያንን ነገር እስከ መጨረሻ ሳትጀምሩ ትቀራላችሁ። ሁለተኛ ደግሞ ኮምፎርት ዞን ነው። ይሄ ደግሞ ጭንቅላታችን አንድን ነገር ካወቀ በኋላ ያንን ነገር ብቻ ይዞ እስከ መጨረሻ መሄድ ነው የሚፈልገው። አዳዲስ ነገሮች እንድታመጡ እንዲሁም ደግሞ እንድትማሩ አይፈልግም። ያንን ነገር የያዛችሁትን ነገር እስከ መጨረሻ ይዛችሁ እንድትሄዱ ነው የሚፈልገው። ታዲያ አዳዲስ ነገሮችን እማራለሁ ወይ ደግሞ አዳዲስ ነገሮችን በህይወት ያመጣለሁ ብላችሁ ታስቡ ጭንቅላታችሁ ያለበትን ቦታ መልቀቅ ስለማይፈልግ አሁን ባላችሁበት ኮምፎርት ዞን አስራችሁ ሊያስቀምጥ ስለሚፈልግ አዳዲስ ነገሮችን በህይወት ያመጣሉ ብላችሁ ታስቡ ቀድማችሁ ከኮምፎርት ዞናችሁ ውስጥ መውጣት አለባችሁ። ሶስተኛ ደግሞ ብዙ ነገሮችን በአንዴ አለማድረግ። አዘ ቢጊኒንግ አንድ ነገር ስትጀምሩ በመጀመሪያ አንድ ነገር ይዛችሁ እስከ ጥግ መሄድ ነው። በዛ ላይ ሞር ኢንፎርሜሽን እየሰበሰባችሁ ሌላ ነገርን አድ ማድረግ ትችላላችሁ። አይ ቲንክ ነካክቻለሁ። በጣም የሚጠቅማችሁ ከሆነና ያልገባችሁ ነገር ካለ በኮመንት መጠየቅ ትችላላችሁ፣ አብራራላችኋለሁ። እንግዲህ በዚህ ቻናል ላይ ራሳችሁን ለማሻሻል የሚረዳችሁ ስለ ኦንላይን ማቆም ነገር ሁሉ ስለምሰጣችሁ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ።